እሱ ነበር በኔ ማፈር የነበረበት ወንበዴ ነኝ። ክቡሩ አምላክ በኔ ሳያፍር መስቀል ላይ ሞቶ እኔ ማን ነኝ በሱ ላፍር የምችለው? ከዘላለም ጥልቅ ሞት አውጥቶ የዘላለም ሕይወት ሰጥቶኝ ከድቅድቅ ጨለማ ወደሚደነቅ ብርሃን ጠርቶኝ እንዴት ነው ማፍረው? እድል ነው ስለሱ ማውራት። እዚህ ጋር ቆሜ ዛሬ ኢየሱስ የማለት እድል ነው ይለኔ። ዋሴን አጣቀው ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድን፣ ከእግዚአብሔር ነው የሚያድን። እግዚአብሔር ነፃ ነህ ካለ ሰይጣን አሮርጦ ሊይዝ አይችልም። ሰይጣን የሚይዝ ከእግዚአብሔር ወደክ ቀን ነው። ደጅ ነው ጠብቆ የሚይዝ። ውስጥ ከቆምክ አንድ ሀገር አንድ ሰው ነበር ይላል። ሁለት ልጆች ነበሩ ይላል። ትንሽዬው ልጅ መጣና አባቴ አለው አቤት ድርሻዬን ስጠኝ። ለሁለቱም ድርሻቸውን እኩል እኩል አካፈለ። አንተም ትልቅየው ድርሻ ይሄ ነው፣ አንተ ደግሞ ትንሽየው ድርሻ ይሄ ነው ብሎ ድርሻውን የፈለገው ነፃነት የሚመስል ባርነት ውስጥ ለመግባት ያሰረው ነው የመሰለው፣ የገደበው ነው የመሰለው። ሴኩሪቲው አባቱ ስር ነው፣ እረፍቱ ያለው አባቱ ስር ነው። የማርያም አይነት እኮ በፍጥረት ታሪክ ውስጥ እኮ የለም። ከሷ በፊትም አልነበረም፣ ከሷ በኋላም አይኖርም። ባይሰው እህቶች አይኖርም። ማርያም ብቸኛ ናት። በድንግልናዋ ጸንሳ ተገኘች እኮ ነው የሚለው። ኢትስ ዲቫይን ወርክ፣ የመለኮት ሥራ ነው ይሄ። ለምድ በጣም ደጋግመን ሰምተን ለምደን እንጂ እናንተ ታውቃላችሁ እንዴ በድንግልና ይጸንል? ሳልወድ የወደድከኝ ሳልመጥ የመረጥከኝ በከበረው ደም ገዝተ እንዳው ልጅ ያረከኝ አበዛዬን አራከው ቀንበሬን ሰባበርከው ፍቅርህ ለኔ ልዩ ነው ስምህን ላሞጋግሰው ፍቅርህ ለኔ ልዩ ነው ስምህን ላሞጋግሰው። ቀጥይ Albasinatia Davido asitam Mini fusheune Dugo gashitam Egeno zibala Mullare asitam Turbate si sorre Aiso itisita አረቄና ጠላ ቢራና ውስኪ ትጨልጣለ፣ ከቅቤና ከጮማ ትሸሻለ። አእምሮ ሲጨልም የሰይጣን መስዋዕት የሆነውን ዘፈን ትደግፋለ። ስለ ኢየሱስ የሚያወራውን መዝሙር ታወግዛለ። አክራሪ ሃይማኖተኛ ስትሆንና አእምሮ ሲጨልም የአስማትና የድግምት መጽሐፍ አሳትመ የእግዚአብሔር ጥበብ ነው ብለህ ታነባለ። እንደ 67ኛ መጽሐፍ። በዚህ አይነት ጨለማ ውስጥ ያሉ ሰዎችን ክርስቶስ በፉጨ